ሰላም ጋይስ እንዴት ናችሁ? ዛሬ እንደ አጋጣሚ አንድ የድሮ ጓደኛዬ ዋትሳፕ ላይ ደወለልኝና ኤሌመንተሪ አብረን ተምረን ነበርና ከአንድ ድርጅት ባለ አንድ መኝታ ቤት ገዝቶ ነበር። መክፈል ከጀመረ ኦልሞስት 1 ዓመት ሆኖታልና በፔመንት ፕላን ነው የሚከፍለው። ፕሮጀክቱ ግን እስካሁን ምንም አልተጀመረም እና በጣም ትንሽ ግራ ገባውና እስካሁን 3 ጊዜ ከፍያለሁ። ተጨማሪ አሁን ሌላ ክፍያም አለብኝ ግን ምንም ሳየው ፕሮጀክቱ ምንም እየተንቀሳቀሰ አይደለም እና ይሄ ነገር ምንድነው? እስቲ ቼክ አድርግልኝ ምናምን አለኝ። ደን እስቲ ኮንትራታችሁን እስቲ ላክልኝ ብዬ ሪቪው እያደረግኩት ነበር ኮንትራቱን እና በሚገርም ሁኔታ አንዳንድ ያው ትሪኮች ማለት እንችላለን አንዳንድ ትሪኮች አሉ ውል ላይ የሚደረጉ እዛ ላይ ጀስት ብሩ ወይ ቶሎ እንዳይመለስ ወይንም ደግሞ ያከፋፈል ስርዓቱ እነሱ በሚመቻቸው ሁኔታ ያስቀምጡበት ሲቹዌሽን አለና በጣም በተደጋጋሚ እንደዚህ አይነት ኬዝ እያጋጠመኝ ስለሆነ በ5 ክፍል ከፋፍዬ ስለ ውል ምንነትና ዝርዝሩን የቱ ፖይንት ላይ መጠንቀቅ እንዳለብን ከዚህ በኋላ በምሰራቸው 5 ተከታታይ ቪዲዮዎች እናያለን ማለት ነው። ሶ ሜቢ እስከዛም ድረስ እናንተ የሚያጋጥሟችሁ ነገሮች ወይ ደግሞ ግራ የገባችሁ ነገሮች ካለ ኮሜንት ላይ ጻፉልንና እነሱንም ጥያቄዎች ኮንሲደር አድርጌ ቪዲዮውን እሰራላችኋለሁ ማለት ነው።